ሁላችሁም የምታውቁት ሳቡዌ ሰርቨርስ ጌም በዓለም ላይ ብዙ ዳውንሎደር እንዳለው አስባችሁ ታውቃላችሁ? ሰዎችም ይህንን ጌም ለሰዓታት አንዳንዶች ደግሞ ለቀናት ከባቡር በመዝለል ኮይንን በመሰብሰብ እና ከጠባቂው በማምለጥ ጊዜያቸውን ያሳልፋሉ። ነገር ግን ከዚህ ጌም ጀርባ ያለው እውነተኛ ታሪክ ወይንም ደግሞ የጌሙ መስራቾች ይህንን ጌም የሚፈጠሩበት ምክንያት እውነተኛ በተፈጠረ አሳዛኝ ክስተት እንደሆነ ስንቶቻችሁ ታውቃላችሁ? በዛሬ ቪዲዮ በጥልቀት የምናይ ይሆናል። ከመጀመራችን በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ሁሉም የሚጀምረው በ2012 በዴንማርክ ሁለት ጓደኛሞች የፈጠሩት ጌም ሲሆን የሰሩትም ሕግ በመጣስ ባቡር ቀለም በመቀባት እና የተለያዩ ነገሮችን በጌሙ ላይ በማድረግ አንዳንዴ ሕግን በመጣስ ምንም ጉዳት ሳያደርሱ መጫወት ነው። ጌሙ ላይም አንድ ትንሽ ልጅ ያለመቋረጥ በሴኩሪቲ ጋርድ ሲያመልጥ ያሳያል። በ2012 ጌሙ ገና በተለቀቀ በትንሽ አመታቶች በጉግል ፕሌይ ከሚሊዮን ዳውንሎድ በላይ አግኝቷል። በቢሊዮን ዳውንሎድ ሲያገኝ የመጀመሪያው ጌም ነበር። ጌሙን ልዩ ያደረገው እሱ ብቻ አልነበረም። ጌሙ በየሳምንቱ አዳዲስ ከተሞችን ይቀያይራል። ኒውዮርክ፣ ፓሪስ፣ ቶኪዮ እና ካይሮ የተለያዩ ከተሞችን ይቀያይራሉ። ተጫዋቾችም ቤት ተቀምጦ ዓለምን እየዞሩ ያክል እንዲሰማቸውም ያደርጋል። ብዙ ርቀት በጌሙ ላይ በሮጣችሁ ቁጥር ፍጥነቱ እየጨመረ ይመጣል። የጌሙ መስራቾች ጌሙ እንዳይሰለች በማድረግ በሙዚቃ እንዲሆን በተለያዩ ሳውንዶች ኢፌክቶች አጅበው ማለቂያ የሌለው ሩጫ ደስታ እንዲሰጥ አድርጎታል። ስለ ሳቡዌ ሰርቨርስ ጌም ሲነገር ይሄ ጌም የተሰራው በአንድ ትንሽዬ ልጅ ታሪክ ሲሆን ይሄ ልጅ ባቡር ቀለም በመቀባት ሳለ ወድቆ ህይወቱን አጥቷል። ከኋላም ያባረሰው ደግሞ የሚያመለክተው ልጁ ከመሞቱ በፊት ያሳለፋቸው የመጨረሻዎቹ ሰዓታት ናቸው። አንዳንድ ሰዎችም በማታ ይህንን ጌም ስትጫወቱት ባቡሮቹ ወደ ኋላ የሚጓዙበትም ጊዜ እንዳለ ይናገራሉ። በቀጣይ ይህንን ጌም ስትጫወቱ ዝም ብላችሁ እየተጫወታችሁ እንዳልሆነና በእውነተኛ ታሪክ የተፈጠረ አሳዛኝ የሆነ ወደ ጌም የተለወጠ መሆኑን አስታውሱት። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ እየሆናችሁ በቀጣይ ሳምንት እስከምንገናኝ ሰላም ቆዩልኝ።